ክብር ሃሌሉያ ከይሁዳ ነገድ ለሆነው አንበሳ ለሌለው አምሳያ ልበል ላመስግነው ከአንጀቴ ውለታው ስለበዛ የመድኃኒቴ ልበል ላመስግነው ከአንጀቴ ውለታው ስለበዛ የመድኃኒቴ ክብር ያየሁብህ ኢየሱስ 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 ሕይወቴ ሆንክልኝ ኢየሱስ 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 መንገዴ ሆንክልኝ ኢየሱስ 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 ሕይወቴ ሰጠኝ ኢየሱስ 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 ልጥራው ስምህን ኢየሱስ ኢየሱስ ባንተ ድኛለሁ ኢየሱስ ኢየሱስ ልጥራው ስምህን ኢየሱስ ኢየሱስ ባንተ አምልጫለሁ ኢየሱስ ኢየሱስ ልጥራው ስምህን ኢየሱስ ኢየሱስ ባንተ ሰው ሆኜ ኢየሱስ ጉልበቴ ሆይ እወድሃለሁ እወድሃለሁ በአንተ ተራራውን ወጥቻለሁ በአንተ ሸለቆውን ወርጃለሁ ጉልበቴ ሆይ እወድሃለሁ ጉልበቴ ሆይ እወድሃለሁ በአንተ ተራራውን ወጥቻለሁ በአንተ ሸለቆውን ወርጃለሁ ኢየሱስ ሆይ እወድሃለሁ አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ አዎን ኢየሱስ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ የማይታለፈው ስንቱ ባንተ ታልፎ ለስምህ ምስክር ሆንኩኝ ሕይወቴ ተርፎ ባንተ እየታገስኩኝ ስንቱን አልፌአለሁ ዛሬም አንተን ብቻ አግዘኝ እላለሁ
የአቅሜ ሚስጥር ነህ ኢየሱስ 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 የመኖሬ ትርጉም ኢየሱስ 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 ክብር ያየሁብህ ኢየሱስ 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 በክብር የመራኸኝ ኢየሱስ ኢየሱስ ሰብኬ ማልጠግብህ ኢየሱስ ኢየሱስ ዘምሬ ማይበቃኝ ኢየሱስ ኢየሱስ እግዚአብሔር ይመስገን። ይሄን ላሰማን እግዚአብሔር ይባረክ። በጣም 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 ቤቱ በሙሉ ብታየው በኢየሱስ ከብሯል። በሙሉ ከስር ምስጋና ላይ ናቸው። አብዛኛው የኢየሱስ ስም ሲጠራ ሰው እያከበረ እየወደደ ያለ ነገር ነው እና በጣም ደስ እያለኝ በጣም ክብሩን እሱ ይውሰድ። እሱን ነው የምለው እና የመጀመሪያው ጥያቄን ታስታውሳለህ ብዬ አስባለሁ። ከዛ እያደረግን እንሄዳለን። እንዴት መጠንከር እንዳለብኝም በክርስትና ሕይወት ላይ በክርስቶስ ላይ እንዴት እኔ ብቻ ሳልሆን እኔን መሰል ደካማ ወንድሞቼ እና እህቶቼ እንዴት መጠንከር እንዳለባቸው ምን ላይ መንተራስ እንዳለባቸው የሚሆኑ ትምህርቶች ላይ ፎከስ አድርገህ ያ ትነግረናለህ ወንድማችን። በደንብ ዮኒ በደስታ እንግዲህ ህይወት ስፔር የሌለው የእግዚአብሔር ስጦታ ነው። አንድ የወሰነ ዘላለምህ ውስጥ እግዚአብሔርን ወይ የምታገኝበት አለበለዚያ ለሰይጣንና ለመላእክቱ ወደ ተዘጋጀ የገሃነም እሳት ከኔ ሂዱ የምትባልበት ነው። ሌላ ኦፕሽን የለው። በጣም የሚገርመው ብዙ ጊዜ የእግዚአብሔር ፍቅር የማይገባቸው ሰዎች እንዴት እግዚአብሔር ለሰው ሲኦል ያዘጋጃል፣ ገሃነም እሳት ያዘጋጃል ሲሉ ብዙ እንሰማለን አይደል? እግዚአብሔር ለፈጠረው በመልኩ በአምሳሉ ለፈጠረው ሰው ሲኦል አላዘጋጀም፣ ገሃነም እሳትን አላዘጋጀም። ሲኦልና ገሃነም እሳት የተዘጋጀው ለዲያብሎስ ነው። በመጨረሻም በቀኙ ያሉትን ኑ እናንተ የአባቴ ብሩካን በማቴዎስ 24:25 በጣም ሲሪየስ የኢየሱስ ትምህርቶች ላይ የተገለጠው እውነት በቀኙ ያሉትን ኑ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል። በግራው ያሉትን ደግሞ ሂዱ እናንተ አመፀኞች ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ነው የሚላቸው። የተዘጋጀው ለሰይጣንና ለመላእክቱ። ሰው በተዘጋጀለትም ውስጥ የሚገባው ባልተዘጋጀለትም ውስጥ የሚገባው በራሱ ውሳኔና ምርጫ። ምንም ሌላ እግዚአብሔር ሰውን ለገሃነም አልፈጠረም፣ ለሲኦል አልፈጠረም፣ ለሞት አልፈጠረም። ሰው በምርጫው ነው። እንደምታውቁት የውድቀት የጀመረውም ከሰው ዓለም አይደለም። ኃጢአት የጀመረውም ከሰው ዓለም አይደለም፣ ከመላእክት ዓለም ነው። አስቀድሞ የሳተው አስቀድሞ የወደቀው ሰው አይደለም፣ መላእክት ናቸው። ውድቀት ራሱ የኛ አልነበረም፣ ከመላእክት ዓለም ከዲያብሎስ የወሰድነው ነው። ሼር ነው ያደረግነው። እግዚአብሔር ያካፈለን ህይወትን
እግዚአብሔር የሰጠን በኤደን ላይ ገነትን የተከለው በኤደን ላይ በኤደን ገነትን ተከለ ነው የሚለው መጽሐፍ። ኤደን የሚባል ቦታ ላይ ገነትን የተከለው የፈጠረውንም ሰው ወስዶ በዚያ አኖረው። ምን ማለት ነው? ኤደን ማለት ፕሌዥር ማለት ነው። ኤደን ማለት ፕሬዘንስ ማለት ነው የስሙ ትርጓሜ። እዛ ፕሌዥር ላይ እዛ ፕሬዘንስ ላይ ገነትን ሰራ። ዩሲ ለዚህ ነው የእግዚአብሔር ፕሬዘንስ የእግዚአብሔር ፕሌዥር በሌለበት ቦታ ላይ ህልውናውና ክብሩ ደስታው በሌለበት ቦታ ላይ ምንም ነገር ቢተከል ህይወት የለም። ምንም ነገር ቢሰራ ክብር የለም። ምንም ነገር ቢገኝ ትርፍ አይደለም፣ ኪሳራ ነው። ዓለምን ሁሉ ሰው ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ያለው ኢየሱስ። ከዚህ የተነሳ ሰው ዓለምን ሁሉ ቢያተርፍ ሁሉ ነገር ቢኖረን ግን ነፍሱን ቢያጎድል ምን ይጠቅመዋል? ታስናት በነፊት ወርዝ የማያደርግ ነገር ነው አለ። ለሰይጣን በተዘጋጀ ለእኛ ባልተዘጋጀም ጉዳይ ላይ ስፔር የሌለውን ህይወታችንን ማለት ሁሉ ነገር ስፔር ፓርት አለ። ሁሉ ነገር በምድር ላይ ስፔር ፓርት አለ። ላይፍ ህይወት የምንለው ነገር ስፔር ፓርት የለውም። ያን ስፔር ፓርት የሌለውን ነገር ታዲያ በጣም በጥንቃቄ መያዝ ያስፈልጋል። እና በጣም የሚገርመው ትናንትና እንዳልኩ በናዝሬት አዳማ ቅድስት ማርያም ኮሌጅ ቅድስት ማርያም ደብርን ውስጥ በሰንበት ትምህርት ቤቶች በመላው ኢትዮጵያ ድንገት የሆነ አንድ እንቅስቃሴ ተጀመረ። ሁሉም መጽሐፍ ቅዱስ አለ፣ እናንብብ አለ፣ እንማር አለ። ያኔ ሲጀመር ናዝሬት ላይ የነበረው ሌሎችን ቦታዎች ላይ ለምንድን ነው መናፍቃን ጴንጤዎች መናፍቃኖች ያው ሁሌ እንደዛ ስለሚባል ማለት ነው በእኛ መጽሐፍ ቅዱስ ለምን ያስተምሩናል? ለምን እየሰበኩ ይወስዱብናል? እኛ ለምን አንማርም? እኛ ለምን አናስተምርም? የሚል ነው የአማኑኤል መንፈሳዊ ማህበር ተብሎ መጀመሪያ የተጀመረው። ከዛ በየጽዋ ማህበሩ ትምህርቶች ተጀመረ። በሁሉም ጽዋ ማህበሮች ውስጥ ወጣቱ ተሰበሰበ። የእግዚአብሔር ቃል እንግዲህ የማይሰበስቡ የለም። የእግዚአብሔር መንፈስ ደግሞ ያለው ቃሉን ስታነሳ ነው። ልክ ቃሉ እጅ ላይ ሲገባ ወዲያውኑ መንፈስ ቅዱስ ወይም የቃሉ ደራሲ የሆነው መንፈስ ቅዱስ አክቲቭ ይሆናል፣ ያበራልሃል። ሰው የተሰበሰቡ በጣም ብዙ ህዝብ ነው የተሰበሰበው። ከዛ በኋላ ማለት በጣም ብዙ ህዝብ ማለት በሺዎች የሚቆጠር ማለት ነው። መጀመሪያ ተባረን እንኳን ከዛ ስንወጣ በአንድ ጊዜ የወጣው ህዝብ ኢስቲሜሽኑ ከ500,000 የሚበልጥ ህዝብ ነው ከመላው ኢትዮጵያ የወጣው። ያን መንፈሳዊ ማህበር ነው መጀመሪያ ላይ የተቀላቀልኩት። በጣም የሚገርም ቃል ይሰበካል። ቫይብራንት የሆኑ ወንጌል ሰባኪ ያንግ ፕሪቸርስ ወንጌሉን ይዘውት በየቀኑ ያስተምራሉ። ህዝብ አውደ ምህረት ላይ ይሰማቸዋል። በሚገርም ሁኔታ ያ እንቅስቃሴ ያ መንፈሳዊ ግለት ሁሉም ሰው ወደ እግዚአብሔር ቃል እንዲያተኩር አደረገው። እናንብብ ተባለ። ይሄ ፒውር ዚል የሚባለው ንጹህ ቅንዓት የሚባለው ነገር የሚገርመው መጽሐፍ ቅዱስን በሙሉ ቃሉን ብላው እንደሚባለው በቃሉ ውስጥ ጣፍጦን በላ ነው ማለት ቃል በቃል
ሸመደድ ነው። በየጾም ጸሎት፣ በየገዳማቱ፣ በየደብሩ እየሄድን አነበብን፣ ገባን። ባነበብነው ቁጥር ያነበናል። ለካ ባነበብነው ቁጥር ለካ እሱ ያነበናል። እኛ የምናነበው ይመስለናል፣ እሱ እያነበበን ነው። እኛ የምናጠነው ይመስለናል፣ እሱ ግን እኛን የሚያውቀን እርሱ ግን ለካ በማንዋሉ ውስጥ ሆኖ እያገኘን ነው። ለካ ሳናስበው መጽሐፍ ቅዱስ የሃይማኖት ትምህርት መስሎን ስናነበው፣ መከራከሪያ መስሎ ስናነበው ለካ የህይወታችን ማንዋል ነው። የተሰራንበትን ማንዋሉን አገኘ ነው። Do you know what it means? አንድ እቃ እጄ ላይ ቢኖር ያንን እቃ ሶሪ፣ አንድ ጊዜ ስልኬን ፖዝ ላድርገው። እንዴት ነበር የማደርገው? ሚዩት ማድረግ ነው የፈለግከው? ሚዩት? አይ ስልኮችን ብሎክ ማድረግ። ዶን ዲስተርብ የሚለው ስላይድ አድርገው እና ዶን ዲስተርብ የሚለውን ክሊክ አድርገው። ኦኬ ለሚጎ ምንም ችግር የለም። ሁሉም እቃ ማንዋል አለው። መኪና ማንዋል አለው፣ ስልክ ማንዋል አለው፣ ፒሲ ማንዋል አለው፣ የምንሰማው የሙዚቃ መሳሪያ ማንዋል አለው፣ ሰውም ማንዋል አለው። እዚህ ውስጥ ሰው ራሱን ካላገኘ ከዋናው ፋብሪካና ከዋናው ሰራተኛ ጋር አይገናኝም። እዚህ ውስጥ ስንገባ የሰራንን አገኘ ነው፣ ያዳንንን አገኘ ነው። እንዴት ብንሆን እንደምንበላሽ፣ እንዴት ስንሆን እንደምንበላሽ፣ እንዴት ስንሆን እንደምንስተካከል፣ ህይወት እንዴት እንደሚገኝ፣ ሞት በምን በኩል እንደሚመጣ ማንዋሉ ነገረን። ሌሎች ስለኛ የማያውቁ መጽሐፎችን አስቀመጥናቸው። ያልተሰራንባቸውን ማንዋሎች፣ ሮንግ አድሬስ፣ ሮንግ ሰራተኛ፣ ሮንግ አዳኝ የሚያስተዋውቁንን የተሳሳተ አድራሻ ውስጥ የሚከቱንን እነሱን አስቀመጥንና ትክክለኛ አድራሻ፣ ትክክለኛ ሰራተኛችንን፣ ትክክለኛ አዳሻችንን፣ ትክክለኛ ፈዋሻችንን፣ ትክክለኛ ዳኛችንን የሚያስተዋውቀንን ማንዋላችንን ስናገኘው እሱን ያዝን። ከዛ በኋላ ነው እንግዲህ ያው መናፍቃን ተብለን የተባረር ነው። የዛሬ 30 ዓመት አካባቢ ማለት ነው። እኛ አልወጣንም። የሚገርምህ ዮኒ ተገፍተን እንጂ ገፍተን አልወጣንም። ተሰድበን እንጂ ሰድበን አልወጣንም። ተመተን እንጂ መተን አልወጣንም። ተዋርደን እንጂ አዋርደን አልወጣንም። ከማርያም ቤተ ክርስቲያን ከቅድስት ማርያም ካቴድራል ስንባረር የሄድነው የት መሰለህ? ኢየሱስ ቤተ ክርስቲያን። ኢየሱስ ቤተ ክርስቲያን ስንሄድ ምን አልን መሰለህ? ከልጇ ቢያባርሩን፣ ከእናቱ ቢያባርሩን ልጇ ጋር ገባናል። ኢየሱስ ቤተ ክርስቲያን ስንገባ ማለት ነው። ከዛም ተባረርን። ከዛም ስንባረር አማኑኤል መንፈሳዊ ማህበር የሚባለው ነገር መጣ። ያኔም ሲነሳ እሱንም ስም ለማውጣት የተጀመረው ለመገንጠል፣ ለመውጣት፣ ለመለየት ከሚፈልግ መንፈስ ሳይሆን ማህበር ካልሆናችሁ፣ የምትሰበሰቡበት ፈቃድ ከሌላችሁ፣ በዛን ሰዓት ኢህአዴግ የገባበት ጊዜ ስለነበር
ከአንድ የፖለቲካ ድርጅት ጋር አገናኝተው ስለከሰሱን መሰብሰብ አትችሉም፣ ፈቃድ ከሌላችሁ የምትባሉት ይሄ ነው ተብሎ ነው ፈቃድ የወጣው። ያ ወጣት፣ ያ ኤነርጂ፣ ያ ፖቴንሻል ሁሉ ተገፍቶ ወጣ። እንግዲህ አንዱ እኔም የህይወቴ ጅማሬ ከዛ ነው የሆነው እልሃለሁኝ። እንግዲህ የሚገርመው ቃል በቃል መጽሐፍ ቅዱስ ነው የሚናገረው። ስለ ስሜ የተጠላችሁ ትሆናላችሁ፣ እንዲሁም አባታችን ብለዋል። ቃል በቃል ነው የተናገሩት። እንግዲህ ከ30 ዓመት በኋላ ምናልባት የሰማው ነገር ሊሆን ይችላል። ምን አሉ? ቤቱ ገፊ ነው። ቃል በቃል ነው አባታችን ያሉት፣ እኔ ያልኩት አይደለም። ቤቱ ከዝሆን በላይ ጉልበት አለው፣ ከፈረስ በላይ ጉልበት አለው። አትደንግጡ፣ ኢየሱስ ክርስቶስ የዓለም ቤዛ ነው። ቤዝነት ለሱ ብቻ ነው፣ የአምልኮ ቤዝነት እንጂ ሌላ ቤዝነት የለ ብለው ቃል በቃል መናገር ሲጀምሩ ነው ነውጡ የመጣ፣ ግፋ የመጣ፣ የቁም እስረኛነት የመጣ፣ ብዙ ስድቦች የመጣ። አየህ፣ እናንተ በዛ ጊዜ ዛሬ 30 ዓመት ያላችሁት ነገር ነው አሁን የተፈጠረው። ከ30 ዓመት በኋላ አሁንም ብዙ ጥያቄ መጥቷል፣ ብዙ ነውጥ መጥቷል። እና የመጣበት ምክንያት ምንድን ነው? አሁንም እኔ አሁን ላስላስ የምደረገው በዛ ምንም ያደረኩት ነገር የለም። ይቺ ላስላሷ ትመቸኛለች። ላስላሱ የመጣው አባታችን ልክ ናቸው በሚለው ነው። እንግዲህ እኔ ያው በምንፍቅና ምን የመሰለ ስም የተሰጠኝ ማለት ነው። መናፍቅ ተብዬም መረገጥ የጀመርኩ በዛ ነው እንጂ ተሳድቤ ወይም ደግሞ ክፉ ነገር እንደ በፊቱ ረግጬ ምናምን አይደለም። አልረገጥኩም፣ አልተሳደብኩም። አባታችን ልክ ናቸው ነው ያልኩት። መጽሐፍ ቅዱሳዊ ነገር ነው የተናገርኩት ነው ያልኩት። ከመጽሐፍ ቅዱስ አውጡና አስተምሩን ነው ያልኩት። ገባ? ይሄ ነገር ነው ኩርፊያ የተጀመረው፣ ጸቡ የተጀመረው ወይ እነሱ እንደ ጸብ፣ እኔ ግን ደስታዬን ያገኘሁበት፣ ሰላሜን ያገኘሁበት፣ ረፍቴን ያገኘሁበት እና ይሄን ነገር ብዙ ጊዜ የምናየው ነው። ሌላው ደግሞ ወዲያው የወሰደኝ ማን ጋር ነው? እንዳልክ ጋር ነው የወሰደኝ። እኔና እሱ በምንነጋገርበት ጊዜ በቃ የጌም ስንጫወት ምናምን ኢየሱስ ኢየሱስ ነው የምንባባል። ማየት ይቻላል የበፊት ቪዲዮዎቹን። እሱም ስለ ኢየሱስ ይሰብካል፣ እኔ እምላለሁ። በቃ ይህ ፍላጎቱ ነበር አለኝ ከበፊትም። ኢየሱስ አዳኝ ነው። እኔ ከበፊትም የስዕል አማኝ አይደለሁም፣ ስዕል አላምንም። ከበፊትም እንደሚያውቁት ስዕል አላምንም። በቤቴ ኢየሱስ የግል አዳኝ እንደሆነ አውቃለሁ። የገድላት ትምህርቶች እምነቱም አልነበረኝም ከበፊትም። አሁን የመጣ አይደለም። አዲስ ነገር አድርጌ ቢሆን ኖሮ ማንም ሊታዘበኝ ይችል ነበር። ባለው ላይ ከበድ አድርጌ የጨመርኩት ነገር አለ። ትንሽ የተሰማቸው እነሱ ከበድ አድርጌ የጨመርኩት ኢየሱስን እንደ ግል አዳኝ አድርጌ ብቻውን አማላጄም፣ አሳራቄም፣ ጌታዬም፣ ጠበቃዬም እሱ ነው ብዬ ማወጄ፣ እንደ አባታችን ማወጄ ያው እምታያትን ትንሽ ድራማ ጀምሯል እና ያ ነገር የእናንተ ጸበልም እየደረሰን ነው። አሁን ትንሽ ሰው ስለነቃም ብዙ ተሳዳቢ አላገኘውም። እውነት ለመናገር የጠበቅኩት ሌላ ነበር። እግዚአብሔር የተመሰገነ ይሁን። የዚያን ያህል ወቀታ አልነበረው። እንዲያም አብሮ ከጠበክ ገና ይመጣልሃል። ይሁን ይሄ ግን የሚገርምህ ምንድን ነው መሰለህ፣ ሰው በክፋት እኮ ይሰደባል። ሰው አሁን ከምትናገረው መልካም ውስጥ መስማት ያለበትን ሳይሆን መስማት የሚፈልገውን መርጦ ነው እና የሚገርመው አንድም ነገር ክፉ ነገር አላደረግም። የሚገርም ታሪክ ነው። እናቴ ቆራቢ ነበረች። በ80 ምናምን ዓመቷ ነው ወደ ጌታ የሄደችው እና ሁሌ እየጫንኩኝ እጄን ጸልይላታለሁ። በጣም ነው የምወዳት፣ በጣም ነው የምትወደኝ። እኔ ዘጠነኛ ልጅ ነኝ እና 10 ልጅ ነው ያላት። እኔ 7 ኦኬ። እና ከዛ የተነሳ በጣም ነው የምትወደኝ። ስትጠራም
እንደ በኩር ልጅ የካስዬ እናት ተብላ ነው የምትጠራው እና ሁሌ እነግራታለሁኝ ስለ ጌታ እዛው እያለን ማለት ነው። የሚገርምህ የመንፈስ ቅዱስ ሙላት ራሱ ያገኘ ነው የማርቆስ እናት ቤት የጽዋ ማህበር እዛ ውስጥ ነው። እዛው የማርቆስ እናት የሚባል የጽዋ ማህበር አለ። አሁን የዮሐንስ ጽዋ ማህበር ለምን የዛኔ ተቀየረ ሁሉም ነገር። ይሄ ዳቦና ጠላ የነበረውን ዳቦና ውሃ ተደረገ። ጽዋ ማህበር ውስጥ በቃ ጠላ አይደረግም ተባለ እና ያኔ ነው ምንፍቅና ገብቶባቸዋል መባል ይችላል። ከዛ በኋላ ሲጸለይም ማንም ሰው ሳይገስጽ አጋንንት ይወድቃል። ርኩሳን መናፍስቶች በታላቅ ድምፅ እየጮሁ ይወጣሉ። ሰዎች ይፈወሳሉ። እና ማን ስልጣን ሰጣችሁ? የካህናት ስልጣን ነው ይሄ። እና እንዴት አጋንንት አስጮሃላችሁ? እንዴት በዚህ መንገድ የሚል ጥያቄ ተነሳ። የእኛ አይደለን የሚያስጮህ ነው፣ ስንዘምር ነው የሚጮኸው። እና የሚገርምህ አንድ መዝሙር ነበር። ያ መዝሙር ምንድነው መሰለህ የሚለው እስራኤልን ከግብፅ በድል ያወጣቸው ለእኛም አልተለየ የጌታ ጥበቃ፣ ድሉ የጌታችን ነው፣ ድሉ የኢየሱስ ነው፣ ነፃነት ወጥተና የሚከሰን ማን ነው የሚል መዝሙር እዛ ውስጥ እየተደረሰ መዝሙር እዛው ይዘመራል። ካቴድራል ውስጥ ማለት ነው፣ ደዛው ማርያም ውስጥ እና ለምን የሚል ጥያቄ። እኛ አይደለንም፣ ስሙ ነው፣ ኃይሉ ነው፣ የእርሱ ክብር ነው። አሁን በጣም የምወደው ፓስተር ዳንኤል አለማየሁ የዛን ጊዜ የማህበሩ ሊቀመንበር ነበር የሚባለው። የዛን ፓስተር ምናምን ምናምን የዛኔ አይባልም፣ የጴንጤ ያው በኦርቶዶክስ ተዋህዶ ቤተክርስቲያን መጋቢ ይባላል። መጋቢ ብሉይ፣ መጋቢ ሐዲስ ይባላል። እና የዛን ሰዓት ላይ ያ የራሱ ፕሮሰስ ስለነበረው እሱ ሊቀመንበር ነበር። ገዛኸኝ የሚባል ምክትል ሊቀመንበር ነበር። እና እነሱ ሲሰብኩ ሲያስተምሩ አጋንንት መቆም አይችልም። ስለ ኢየሱስ ሲናገሩ ሲያስተምሩ ሶ ፓወርፉል፣ በጣም አስደናቂ እግዚአብሔር ክብር መገለጥ በህይወታቸው ላይ የሚሆንባቸው ያንግ ቫይብራንት ፕሪቸርስ ነው፣ ጎስፕል ፕሪቸርስ። እና ተቃውሞዎቹ የመጡት ለምን በሚል ከዛም በመዝሙር ተጀመረ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን እንጂ ያሬዳዊ ብቻ ለምን? እግዚአብሔር ኢትዮጵያዊ አይደለም፣ የኢትዮጵያውያን አምላክ እንጂ። እግዚአብሔር አሜሪካዊ አይደለም፣ የአሜሪካውያን አምላክ ፈጣሪ እንጂ። የዓለም ሁሉ ፈጣሪ ስለሆነ የዓለም ሁሉ ፈጣሪ በዓለም ሁሉ ቋንቋና መሳሪያ ይመሰገን ዘንድ ይገባል ብለን እኛ ሌሎች መዝሙሮችንም እንዘምር ነበር። ለምን ሌላ መዝሙር ተዘመረ ከያሬዳዊ ውጭ የሚል እንደዛው አይነት የነሱ የአጋንንት ነው የሚል ጭፍን ጥላቻ የተሞላበት አይነት ነገር ተነሳ። ከዛ አንድ መስፍን የሚባል አሁንም አለ፣ በጣም ፓወርፉል ዘማሪ እና እሱ ሲዘምር በግዕዝ ዘመረ። ጻርኩስ መንፈስ በስሙ በኢየሱስ ክርስቶስ የሚል ጻርኩስ መንፈስ በስሙ በኢየሱስ ክርስቶስ የሚል ዮኒ ምንም አይነት አጋንንት ያለበት ሰው አይቆምም። እዚህ ጋር ሁ ይላል፣ እዛ ጋር ሁ፣ እዛ ጋር ጩኸት፣ እዛ ጋር ጩኸት ነው። በዚህ ሁኔታ ነው መናፍቅ
የወጣ ነው እና እናቴ እየጸለይኩላት 3ኛ ዓመት ነው 4ኛ ዓመት ሲከበር የማህበሩ ይዣት ሄድኩኝ። እማሚዬ ልጋብዝሽ ብያት ይዣት ሄድኩ። አየች። ይሄ ፓስተር ዳንኤል ያልኩህ በጣም የምወደው በጣም የሚገርም የእግዚአብሔር ክብር ያለበት ሰው ነው። እናንተ ሀገር ነው፣ አሁን አሜሪካን ሀገር ነው ያለው እና እሱ ተንበርክኮ አይኑን ጨፍኖ ይጸልያል። በጣም ብዙ ሺህ ህዝብ ነው ያለው ሜዳ ላይ፣ ኃይሌ ጨፍቅ ትምህርት ቤት የሚባል እዛ ሜዳ ላይ ነው የተደረገው። ሙሉ ጉባኤ ውስጥ ያለ ድንጋይ እየተወረወረ ወደ እሱ አጋንንቶች ናቸው የሚወረውሩት። እሱ አይኑን ጨፍኖ ተንበርክኮ እየጸለየ ነው። ይወረውራሉ። አንድ ድንጋይ እሱ ላይ አያርፍም። ይህንን ሁሉ አየች እናቴ። ሲሰበክ ሰማች። ኢየሱስን የዛን ቀን አገኘችውና ስትመጣ ወደ ቤት ጸልይልኝ፣ ዛሬ ወስኛለሁ፣ ጌታ ኢየሱስን ተከትዬ ከእርሱ ጋር ኑሬ ነው የምጠናቀቀው አለችና ቆራቢ የነበረች እናቴ በራሷ አንደበት ጌታ ኢየሱስ ክርስቶስን ተቀብላ የእናቶች ህብረት፣ የጸሎት ህብረት አገልጋይ ሆና ነው ወደ ጌታ በ80 ምናምን ዓመቷ የተሰበሰበችው። የሚገርምህ ምንድን ነው? ለዚህ ነው አንብባ ምናምን አይደለም፣ ነካት፣ አወቀችው፣ ተገለጠላት፣ ገባት። ያ ነው አሁን ዛሬም የሚያስፈልገን። ያ ነው አሁንም በህይወታችን ውስጥ ትልቅ ጉዳይ መሆን ያለበት። ኢየሱስ የሃይማኖት ተቋም አይደለም። ኢየሱስ የህይወት መንገድ ነው። ራሱ መንገድ ነው። መንገድ የሚያሳየን ሳይሆን ራሱ መንገድ ነው። እኔ መንገድ ነኝ እንዳለ ህይወት የሚገኝበትን የጠቆመን ሳይሆን እኔ ህይወት ነኝ ያለ ነው። መድኃኒት፣ ስለ መድኃኒት ማወቅ በራሱ አያድንም። መድኃኒትን መዋጥ ነው የሚያድነው። አንድ ትልቅ የወንጌል ሰባኪ በአንድ ወቅት ላይ ምን ብሎ ተናገረ መሰለ? በዓለም ላይ ብዙ ኃጢአተኞች አሉ፣ ወንጌል ግን በኃይል እየተሰበከ ነው። ብዙ ተሳዳቢ፣ ብዙ ሃይማኖተኛ ነው ያለው። ለምንድን ነው ተብሎ ሲጠየቅ የመለሰው መልስ በጣም ደስ ይለኛል። በዓለም ላይ ቆሻሻ የበዛው ሳሙና ስለሌለ አይደለም፣ ሳሙናውን የሚጠቀሙ ሰዎች ስለሌሉ ነው አለ። መድኃኒት ቤት ማወቅ፣ ፋርማሲ አጠገብ መቆም ለህመም ፈውስ አይደለም። መድኃኒቱን መውሰድ፣ የግሌ ይሄ መድኃኒት የኔ ነው ይፈውሰኛል ብሎ ከህይወት ጋር ማዋሃድ፣ እሱ ነው። ስለ ኢየሱስ የሚደርሱ አሉ ለመሳደብ የሚጽፉ ኢየሱስ የእግዚአብሔር ልጅ አይደለም ብለው እኮ በጣም ትልልቅ ቮሊዩም የሚጽፉ አሉ። አያድንም የሚሉ፣ ብቻውን አዳኝ አይደለም የሚሉ ትልልቅ መጽሐፍ የሚጽፉ ስለ ኢየሱስ የሚያውቁ ብዙዎች አሉ። መድኃኒቱን አድርገው ግን ስላልወሰዱት ግን አይድኑበትም፣ ይሰናከሉበታል። አንዱ ድንጋይ ለሚያምነው ምን ያደርገዋል ይለናል መጽሐፍ ቅዱስ? አያሳፍርም። በጽዮን አለትን አኖራለሁ፣ በእርሱ የሚያምን አያፍርም ይላል። ደሴም ያው ድንጋይ ይሰናከሉበታል። ድንጋዩ የሚወድቅበትን ይፈጨዋል፣ በድንጋዩም ላይ የሚወድቅ ይቀጠቀጣል ይላል። ያው አለት የመሞቻ ምክንያት፣ ያው አለት የመዳኛ ምክንያት ይሆናል፣ ያው ኢየሱስ። ስለዚህ ይሄ ነው እንጂ ገና አንተ አሁን ላይ በእነዚህ ቀናቶች ውስጥ ቴስት ያደረግከው ነገር ብቻ አይደለም የሚመጣው። there are a lot of things
ፍለዱ ይመጣል። እኛ ያልተባልነው ያልተደበደብነው ያልተተፋብን ነገር የለም። እዛ ህግ ያለበት ሀገር ስላለህ እንጂ ሽጉጧም እዚህ ጋር ትቀዘቅዝሃለች፣ ጩቤዋም ትመጣለች፣ ድንጋዩዋም ትመጣ ነበር፣ ዱላዋም ትመጣ ነበር፣ ግሩፕ ጸቡም ይመጣ ነበር። ሁሉ ነገር ነበር የሚደርሰው ህግ ያለበት ሀገር ስላለህ እንጂ። ግን ለሁሉም ደግሞ ጸጋ አለ። ትክክለኛው ጸጋ በህይወት ውስጥ ሲኖር እየተወገርክ ወጋሪዎችህንና የምትወገርበትን ድንጋይ ሳይሆን እንደ እስጢፋኖስ ሰማያት ተከፍተው ትላለህ፣ ድምፅህን ከፍ አድርገህ የእግዚአብሔርን ልጅ ኢየሱስን በአብ ቀኝ ቆሞ አየዋል። ሰው እየተደበደበ ራእይ ያያል፣ እየተፈነከተ ደሙ እየፈሰሰ ኳህ እያደረጉ እየወገሩት። የሚወግሩት እኮ እማያምኑ አይደሉም። የመቅደሱ ሰዎች የሚወግሩት እኮ ሃይማኖተኞች ናቸው። ፖለቲከኞች እኮ አይደለም የወገሩት። ሮማውያን አይደለም እኮ የገደሉት። ኢየሱስንም የገደሉት እኮ የሃይማኖት ሰዎች ናቸው። የሃይማኖት ቀናኢ ነን ብለው የሚያስቡ ሰዎች ናቸው። የአዲስ ኪዳንን ብዙ መጽሐፍ የጻፈው ጳውሎስ እኮ ቅድም እንዳልኩ በእስጢፋኖስ መወገር የተስማማ ልብስ የያዘ ሰው ነው። በሚቀጥለው ጊዜ እሱ በድንጋይ ሲያስወግር ከሰማይ የሆነው ኢየሱስ እኔ የሰው ድንጋይ አይደለም በብርሃን ነው የምወግርህ ብሎ በብርሃን የሚገርም አውላላ ሜዳ ፐርሰናል ያገኘው። ድምፁን እኔ ሰማው ከኔ ጋር ያሉት አልሰሙም አለ። ፍሬንዶች ነበሩ አብረው እየዘመቱ ያሉ፣ ግን ሰደል እሱን አገኘው። ፐርሰናል ኮል ደረሰው። ጥሪ አገኘ፣ በብርሃን አገኘ። ምን ሆንክ ሲሉት ሲነሳ ሌላ ሰው ነው። አይኑን አጥቷል። ብርሃኑ የድሮውን አይን ዘጋበት። ያንን አሮጌውን አሳዳጁን አይን፣ ማንን ልግደል እያለ የሚፈልገውን አይን ዘጋበትና ከተጸለየለት በኋላ ሌላ አይን ተከፈተለትና ማንን ላድን፣ ማንን ለኢየሱስ ልማርክ፣ ለማን ልመስክር፣ ለማን ልናገር ወደሚልበት ዓለም ሽፍት አረገ። አንድ አይን ተዘጋ፣ አንድ አይን ተከፈተ። ልክ ሲጸለይለት ከአይኑ ላይ ቅርፊት ወደቀ ነው የሚለን። ኢየሱስን እንዳያይ የከለለው ቅርፊት ወደቀ። ከዛስ ኢየሱስን ካወቀው በኋላ ግን ማን አስቆመው? ማን አስቆመው? ሲወግሩት፣ በቅርጫት ሲያወርዱት፣ ሞቷል ብለው ሲጥሉት አራግፎ ወገኖች መጥተው ከበውት እያለ አራግፎ ተነሳ የሚል ቃል አለ። አራግፎ ልብሱን አራግፎ ተነስቶ እንደገና ወንጌል ነው የሚሰብከው። አገር ልቀይር፣ ሃይማኖት ልቀይር አላለ። የሚደርሰው የሚመጣው በህይወት ውስጥ የሚያልፉት ነገሮች ሁሉ በዚህ ውስጥ በመከራ በብዙ ውስጥ የምታልፉ ወገኖች እንደ ዮኒ ገና የክርስቶስ ፍቅር ውስጣችሁ የገባ እውነቱ ይሄ ነው። አይቀርላችሁም መገፋት፣ አይቀርላችሁም መሰደብ፣ አይቀርላችሁም መወገር፣ ግን ክብር ይጨመርላችኋል። ኃይል፣ ጸጋ ይጨመርላችኋል። በርቱ ወንድም፣ ያንተን በርታ ልልህ ነው። እጅግ የሚገርም ነው እና እኔ ብዙ ያስደነገጠኝ ነገር የለም እውነት ለመናገር። ለምን የስድቡ ዓለም ውስጥ ስለነበርኩኝ ምናልባት ለሌሎች ለወንጌላውያን ሊያስደነግጥ ይችላል። ቤተክርስቲያን ኖረው ለሚወጡ ሊያስደነግጥ ይችላል። እዛ መንፈስ ውስጥ የነበሩ ሰዎች አልነበሩም። ገባ? እናንተ አሁን ይህ ይመጣል ብላችሁ አላሰባችሁም። ለምን? አገልጋይ ናችሁ፣ አመስጋይ ናችሁ፣ ማህበር አላችሁ፣ ወንጌል የምትሰብኩ ናችሁ። ገባ? በየመድረኩ እየሄዳችሁ ማለት ነው። እናንተ ጋር ያ ነገር ቢመጣ ያስደነግጣል። አዲስ ነገር ነው። እኔ ግን ስላላት የምውልበት ዘመን ስለነበረ ብዙ የሚያስደነግጥ ነገር የለም። እንዲያውም አልተደረገም ነው የምልህ። በእውነት ነው የምልህ። ብዙዎቹ ስለሚወዱኝም ይመስለኛል ያከብሩኛልም ጭምር። በእውነት ላይ ያለኝን ነገር ደጋግመው አይተውታል። በእውነት ላይ
ላይ ባለው ነገር ለምን ብቻዬን አልቀርም? እውነት ካለ መሰክራለሁ። የማንም ይሁን የማንም ሳልል እውነትን ስለምመሰክር እውነትን ፍለጋ ላይ 47 years እኔ አቡነ ገብርኤል እንጂ ፓስተር ካሳሁን ሰብኮኝ አይደለም። እኔ አቡነ ገብርኤል እንጂ ቅዱስ እኔ ቤት መጥቶ ሰብኮኝ አይደለም። ኤርሚ መጥቶ ሰብኮኝ አይደለም። ማናቸውም ሰብኮኝ አይደለም። እኔን ያገኘኝ አቡነ ገብርኤል ያገኛቸው መንፈስ ዮኒ ማኛን አግኝቶት ሌላ ነገር አይደለም። ስለዚህ እሳቸው የተናገሩትን ቸኩዬም አልተናገርኩም። ይገርማል። ትላንትም ስለው ነበረ ብሰድባቸው በጣም ብዙ ቪው አለኝ። ብሰድባቸው ጥብስ ናቸው። በቃ እንደዚህ እጄ ላይ የመጡ ናቸው። እጄ ላይ ገብተዋል። በቃ እሳቸው ብዙ ሁሉም ሰድቧቸዋል። እኔ መጨመር ነው የሚጠበቅብኝ። ገባ? አብሬ መጨመር ነው። ከዛ ክብሩን እኔ ወስደው ነበር። የውሸት ክብር አገኝበት ነበር። የውሸት ድል አድርግ ነበረ። እግዚአብሔር ግን ያያል። ገባ? እግዚአብሔር ድንቅ አምላክ ነው። ያያል። ሲገፉ ዘርበሉ ሲባሉ እንደ ውሻ ሲቆጠሩ ያንን የመሰለ ትምህርት ያላቸው አባት እውነትን በመናገራቸው ያሁላ ውርጅብኝ ሲወርዱባቸው እግዚአብሔር አምላክ ነው ለእኔ ለካ ዮኒ ማኛን ሊያድን ነው። ለእሳቸው አልመጣም። እውነት ነው የምልህ፣ ለእኔ ነው የመጡልኝ። እሳቸው የተናገሩት እኔ የምፈልገውን ከኦርቶዶክስ ቤት መመስከር ያለበትን ጌታ ነው የመሰከሩልኝ። ዳስall I needed እና እኔን ያዳኑኝ አባታችን እኔን ያዳኑበት በዛቸው እና እጅግ ተደስቼበታለሁ። እና የምደነግጠው ነገር ወይም ደግሞ ከዚህ በኋላ ለሚመጣው አንደኛ ህጉም ጽድት ያለ ነው። አሜሪካ ነገር ደስ የሚል ማንም መጥቶ አጠገብ መለፍለፍ ይችላል። እንድች መንካት አይችልም። እንድች ንካ ብቻ እንድች ንካ ያለ እኔ ፈቃድ አለቀል። አንጠልጥለው ያስገቡሃል። እንድች ንካ የፈለከውን ማውራት ጥግ ድረስ መብት። እንድች የነካ ጊዜ ህይወቱን አበላሽቶ ቁጭ ነው። ይሄን ስለሚያውቅ አበሻ አይነካም እና መሆንም ያለበት እንደዛ ነው። አንድ ሰው ወደ እግዚአብሔር ሲሄድ ወደ እግዚአብሔርን ስድቡን ሲተው እንዲሁም አረ ተገላገልን ተመስገን ስድቡን ትቶ ወደ አምላኩ ሄደ መባል ነው ያለበት እንደ ሰው ካያ እንጂ መሰደብ አያስፈልግ። ይሄ ተሳዳቢ ውይ እንዳይመለስ በዛው ውሰዱልን፣ አቆዩልን፣ ተገላገልን ነው መባል ያለበት። ዋይ ዩ ፋይር ሚ ቢካዝ ትፈልገዋለህ። ምኑን? መሳደቡን፣ መጥፋቴን፣ በዓለም መኖሬን፣ በዓለም መመላለሴን፣ ህይወቴ እንዲድን ፍላጎት ስለሌላቸው እንጂ አልጠቅማቸውም እኮ እንደምለጠልጣቸው ናቸው። ይህ ነው ሁሌ እየመጣው ከሽ ማረግ ሰው ነኝ። እንደዚህ አይነት ሰው የሚያስፈራ ሰው ከዛ ነገር ላይ እንደፈለጉ እንዲሆኑ ስተው ማድረግ የነበር። አረ ያዙልን በደንብ እግዚአብሔር ይስጣችሁ። ጴንጤዎች ክበሩ። እናንተ ተለየ ብጠፍራችሁ ያዙልን እንዳያወጣ ማለት ያለባቸው እነሱ ነበሩ። ኢንስቴድ ኮምፕሌን ያደርጉት እና እሱ ነገር አስደስቶኛል። ሌላ የሚያስደስትህና የሚያሳርፍህ ነገር ያስደስትህና ያሳረፈ ነገር ምንድን ነው? ሌሎችንም እንዲያርፉ ስለምፈልግ አሁን በጌታ እንዲሆኑ ኢየሱስን አምነዋለሁ ግን የሚለዋል ግን የሚባል ነገር አለ። አብዛኛው ጊዜ አሁን በሌሎቹ እንደምታየው ግን የሚሏት ነገር አለች። ብዙ ጊዜ ማረፍን የሚችሉት በምንድን ነው? እስኪ እሱን ብትነግረን። ቴንክ ዩ ዩኒዬ። በጣም የሚገርመው ነገር ለሁሉ ነገር ቀደም እንዳልኩ ማኑዋላችን ያደለ የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ውስጥ ይህንን ማኑዋል የሰጠን የሰራን የሚያውቀን በዚህ መንገድ ነው የምታርፉት፣ በዚህ መንገድ ነው የምትድኑት፣ በዚህ መንገድ ነው ነፃ የምትወጡት፣ በዚህ መንገድ ነው የምትፈወሱት፣ በዚህ መንገድ ነው ድል የምታገኙት፣ በዚህ መንገድ ነው ስኬት ብሎ ኤቭሪ ፓርት ኦፍ አወር ላይፍ ኢዝ ኦልሬዲ ሪትን ኢን ዲስ ማኑዋል። በዚህ ማኑዋል ውስጥ ተጽፏል። አሁን የሚገርመው ጌታ ኢየሱስ የመጀመሪያ ጊዜ እኔ ነፍሴ ያረፈበት ጥቅስ፣ ህይወት ያረፈበት ጥቅስ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው ቃል
ውስጤ የገባ ቀን ባነበው ደስ ይለኛል። በጣም የሚያስደንቅ የእግዚአብሔር ቃል ስለሆነ እርግጠኛ ነኝ ብዙዎችም በዚህ ቃል ያርፋሉ፣ ከሚያሳርፋቸውም ጌታ ጋር ይገናኛሉ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንዳውም ከ25 ጀምሮ ላንብበው። በጣም የሚያስደንቅ የእግዚአብሔር ቃል ስለሆነ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ለአብ ነው የሚለው። አባት ሆይ የሰማይና የምድር ጌታ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ ብሎ የመጀመሪያ የምስጋና ድምፅ አሰማ። ይህንን ከጠቢባን ኦኬ፣ እንዲሁም ከአስተዋዮች ማለት በጣም አንደርስታንዲንጋቸው ሃይ ሌቭል ከሚባሉ አይኪዋቸው በጣም ቤስት ከሚባል ኢየሱስ የአእምሮ ውጤት አይደለም የምለው ለዚህ ነው። ሁሌ ከአስተዋዮች ሰውረ ይህንን ለጥበበኞችና ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለዋል። ኢየሱስ ለዚህ ነው መገለጥ ነው የምንለው። ስለገለጥክላቸው መገለጥ ነው። የሚያውቁት ሁሉ ኢየሱስ ያሉ ሁሉ አይደሉም የሚድኑት። የተገለጠላቸው መድኃኒትነቱ የተገለጠላቸው፣ በቂ መሆኑ የተገለጠላቸው፣ ረፍት መሆኑ የተገለጠላቸው፣ የአብ የመጨረሻው ስጦታ መሆኑ የተገለጠላቸው፣ እግዚአብሔር ሌላ የመዳኛ መንገድ የለም ከሰማይ በታች እንድንበት ዘንድ የተሰጠ ብቸኛ ስም ኢየሱስ ነው ሌላ የለም የሚለው የተገለጠላቸው ሰዎች የሚድኑበት የእግዚአብሔር መገለጥ ነው። ኢየሱስ የምለው ደጋግሜ ለዚህ ነው። ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሆኗልና። እኔ ትናንትና አንድ ነገር ስትናገር በጣም የገረመኝ ወንበዴው፣ ዱርዬው፣ ተደባዳቢው፣ ጋንግስተሩ ነው ወደ ጌታ ተመርጦ የሚመጣው ምናምን ስትል በጣም ይገርመኝ ነበር። አዎ አንድ ሰው ምን እንዳለ ታውቃለህ? ይሁን አሁን ይሄ ሁሉ በክርስቶስ በጌታ የሆነው ማህበረሰብ አንድ ጊዜ ባይሆን ኖሮ ዓለም ምን ትሆን ነበራል? ተለውጦ ያ ሁሉ ነፍሰ ገዳይ እዛ ናዝሬት ውስጥ አዳማ ከተማ ላይ በእኛ ዘመን የነበሩት የዳኑት ሰዎች እና ካለ ጫፏ ብቻ የተሳለች ጩቤ ይዞ ነው ና የሚልህ። ሌላው የዛገ ነው በቴታነስ እንድትሞት ሐኪሚን ቀልል ብሎ ነው የሚወጋው ሰው ካጣ የጋሪ ፈረስ ወቅቶ ደም ማየት ያለበት ዱርዬ ኔዳ ነው። እሱ ነው መናፍቅ ተብሎ የተባረረው። ምን ይሆን ነበራል? አንደኛ ቆሮንቶስ ላይ ጳውሎስ ልክ እንዳለው ልክ ይሄንኑ የኢየሱስን ትምህርት አንደኛ ቆሮንቶስ ምዕራፍ 1 ላይ እንደዚህ አለ። ወንድሞቹ የመጠራታችሁን ተመልከቱ። ምዕራፍ 1 ቁጥር 26 ላይ እንደ ሰው ጥበበኞች የሆኑ ብዙሃን፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ።
ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ብሎ ዘጋው። ምን አይነት አዋጅ እንደሆነ፣ ምን አይነት አስደናቂ አዋጅ እንደሆነ ይሄ ሼኪንግ ትሩዝ የሚባል ማለት ነው። ይሄ ሬቨሌሽን እና ተመልከቱ፣ ማን ነው የተጠራው? ማይረባ ምናምን የሚባለው ነው። አዎ እሱ ደግሞ አጥንቶ አይደለም፣ በርቶለት ነው። ተፈላስፎ አይደለም፣ እግዚአብሔር አይኑን ከፍቶለት ነው። ጳውሎስ በገማልያል እግር ስር ተቀምጦ የነበረበትን ዘመን እኮ አሳወረው። እንደ ሰው ብመካ በገማልያል እግር ስር ቁጭ ብዬ የተማርኩ ነኝ፣ ነገር ግን እሱ አይደለም አለ። እሱን ሁሉ ነገር እንደ ምናምንቴ ነገር ረብ እንደሌለው አድርጎ በብርሃን አገኘኝ አለ እና በነገስታት ፊት ራሱ የሚመሰክረው ከመጽሐፍ ጠቅሶ ሳይሆን የህይወቱን ለውጥ የቀመሰውን ፍቅር የበራለትን ብርሃን እሱን ነበር። በደማስቆ መንገድ ላይ ሲሄድ ንጉሥ ሆይ ይላል። ድንገት አብረን እየሄድን ከሰማይ ታላቅ ብርሃን መጣ፣ መታኝ። ከዛስ ወደቅኩ። ሳውል ሆይ ለምን ታሳድደኛለህ አለኝ። ሃይማኖተኛ የሆነው ሰው ሌሎችን እያሳደደ የእስር ትእዛዝ ይዞ ወደ ወህኒ ሊወረውር የተዘጋጀውን ሰውዬ አለኝ። እሺ ከዛ በራልኝ። ከዛስ ከማቴዎስ አይልም ያኔ ጳውሎስ፣ ከሉቃስ አይልም። የበራለትን ዓለም ብርሃኑን አወራ። የተገለጸለትን ብርሃን ኢየሱስን ተናገረ። ሰዎቹ ኮንቪንስድ ሆነው በጥቂቱ ክርስቲያን ልታረገኝ ነው ሲሉት፣ ከዚህ ሰንሰለት በስተቀር ንጉሥ አግሪጳ ሆይ በእውነት እንደኔ እንድትሆኑ ወዳለው። ሰንሰለቱ፣ ስደቱ፣ ስድቡ፣ ዱላው ለእኔ ይሁን፣ ኢየሱስ ግን ለአንተ ይሁን አለ። የበራለት ነው። ነቀፌታው ለእኔ ይሁን፣ ይሄ ሰንሰለት ለእኔ ይሁን፣ ከዚህ በስተቀር እንደኔ እንድትሆኑ ወዳለሁ። ዓለም ሁሉ እንደኔ እንዲሆን ወዳለሁ። ለምን? ያረፈበት ያ ብርሃን በጥቅስ አይሻርም፣ በክርክር አትሽረው። ብርሃን ከገባህ ዲቤት ላይ ቁጭ ብለህ ሀሳብ አትቀይርም። ብርሃን ከገባህ በአንዱ ብርሃን ላይ ሌሎች ብርሃናት ይምጡና ያግዙኝ አትልም። አንዱ ብርሃን ከገባህ የዘላለም ብርሃን ነውና ከዛ ብርሃን ውጪ ጨለማዬን ሊገፍልኝ የሚችል እከሌ አለ ብለህ ፍለጋ አትወጣም። ብርሃን ነው፣ ብርሃን ነው፣ ብርሃን ነው። በቃ ያንን ነው እዚህ ቦታ ላይ የገለጸው። እና ኢየሱስ ምን አለ? እኔም የተነካሁበት ቃል፣ የተለወጥኩበት፣ ሰላም ያገኘሁበት ቃል ይሄ ቃል ነው። ምን ይላል? ፈቃድህ በፊትህ እንዲሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈልግ በቀር አብን የሚያውቅ የለም። እናንተ ደካሞች አለ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔም ምን አደርጋችኋለሁ? አሳርፋችኋለሁ። አለቀ፣ ጨረሰ ኢየሱስ። ሸክም የከበዳችሁ ሰው ትልቁ ሸክሙ ኃጢአት ነው፣ የዘላለም ኃጢአት። ሰው ትልቁ ሸክሙ የግብር ኃጢአት፣ በየቀኑ የሚያደርገው ኃጢአት። ትልቁ ሸክሙ ሰው በሽታ፣ ትልቁ ሸክሙ ዲያብሎስ፣ በምንም ሊራገፍ የማይችል ሰይጣን፣ የዚህ ዓለም ገዢ። በየቀኑ ትውልድ በሱስ፣ ትውልድ በዝሙት፣ ትውልድ በተለያየ አይነት ነገር በብዙ ሸክም ውስጥ ያልፋል።
እናንተ ሸክማችሁ የከበደ ሁሉ አራግፋችሁ ነው አላለም፣ ጥላችሁ ነው አላለም። ኑ ያዘውና ሸክሙን ና፣ የከበደህን ነገር ያዘውና ና፣ ያዥውና ነይ እኔ ጋር ና። ያኔ ሶሉሽን አለ፣ መፍትሄ አለ የሚለውን ጌታ ይዛን ያገኛል። እና እናቴ ወደ ጌታ ከመጣች በኋላ በሚገርምህ የንስሐ አባቷ መጡ። እኛ ቤት ውስጥ የጥቅምት መድኃኔዓለም ዝክር ማለት ልነግርህ የምችለው አይደለም። ጥቅምት 27 እሱ ዝክር በቃ የታወቀ በጣም ፌመስ ዝክር ነው። እና የንስሐ አባቷ መጥተው ልጅሽን ከቤት አስወጪ፣ የዛኔ ከድር ከቤት ምናምን ማስወጣታል፣ አስወጪ ልጅሽ እንዲሆኗል መናፍቅ ሆኗል ሲሏት የመለሰችላቸው ነገር አንድ ነገር ነው። ልጄ መጠጣት ስላቆመ፣ ስለማይጠጣ፣ ስለማይዘሙት፣ ስለማያጨስ ምን አድርጎ ነው ማስወጣው? ስለሰበከ፣ ስለዘመረ፣ ስለጸለየ፣ እግዚአብሔር ስላለ አላረገውም። እኔም ከዛሬ በኋላ ሆኛለሁ፣ የሆነውን ሆኛለሁ አለቻቸው። የሆነውን ሆኛለሁ አባቴ፣ እኔም እሱ ያገኘው አግኝቶኛል አለች። አለቀ። ለምን እናንተ ሸክም የከበዳችሁ አሁን በውኑ በዓለም ላይ ያሉ ሃይማኖቶች ሁሉ በዚህ ታርፋላችሁ ብለው የሚደረድሩት እጅግ ብዙ ነገር አላቸው፣ እናውቃለን። ይሄን ብታረግ ኃጢአት ይቀልልሃል፣ ይሄንን ብትሰራ በዚህ መንገድ ጥሩ ትሆናለህ፣ ይሄንን ብታረግ፣ ያን ብታረግ፣ ያን ብታረግ፣ ያን ብታረግ፣ በጣም ብዙ የሚደረድሩት ነገር አላቸው። ኢየሱስ ያለው አንድ በጣም የሚገርም ነገር ነው የተናገረው። እንዲህ ብቻ ነው ያለው፣ ሸክም የከበዳችሁ አራግፋችሁ ነው አላለም። እንደዚህ አለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ it includes everyone if they are willing ፈቃደኛ ከሆኑ ወደ እኔ ኑ። ማን የጠራው? ሰው እኮ አይደለም። ኑ እኮ ያለው እኮ ትእዛዝ ነው። ኑ ያለው እኮ ጥሪ ነው። ወደ እኔ ኑ። ሌላ ነገር ቢኖር ወደ ከሌ ሂዱ አይለንም እንዴ? ይሄ እንትና ጋር አራግፋችሁ ኑ ያቀልላችኋል አይለንም እንዴ? ለምን ኢየሱስ ላይ እንዋሻለን? ለምን ጌታን ውሸታም እንለዋለን? ለምን በእግዚአብሔር ላይ የሐሰት ምስክሮች ለምን እንሆናለን? ለምን? እስኪ እንደው ማስተዋል የምንችል ሰዎች ሁሉ አንድ ጊዜ ቆም ብለን እናስብ። ዮኒ ጠርቶኝ እኔ አበበ ጋር ሄዳለሁ እንዴ? ዮኒ ዛሬ ና ብሎኛል ብዬ እኮ ነው የመጣሁት። ዮኒ ናስ ብለኸኝ ዛሬ አንተ ጋር መጥቼ እንትና ጋር ሄጃለሁና በእንትና በኩል ና እልሃለሁ እንዴ? መልሼ ያዘዝከኝ አንተ፣ የጠራኸኝ አንተ፣ ላሳርፍህ ያልከኝ አንተ። ኦኬ፣ ሸክምህን ላስወግድልህ አልከኝ። ኦኬ፣ ሸክሜን ማስወገድ ነው የምፈልገው። ሪሊ ኢዝ ዳት ማይ ኢንቴንሽን? ስለዚህ ሸክሜን ማሳረፍ ማስወገድ ከሆነ ማረፍ ከሆነ የምፈልገው እና የተባልኩበት ቦታ ላይ ነው የሚሄደው። እኔ ራሴን ተፈክቼ እግሬ ላይ ጨርቅ አላስርም። የታመምኩበት ቦታ መድኃኒት የሚያስፈልገው እዛ ቦታ ላይ እንዴት አድርጌ አንተ ጠርተኸኝ እንዴ? ሐኪም ቤቱ እዚህ ጋር ሆኖ እዛ ጋር የሆነ ሌላ ቤት ቢኖር እምገባው እኮ ሐኪም ቤት ነው። ጤናማ ጭንቅላት ካለኝ መድኃኒት ጋር እኮ ነው የምደርሰው። እባካችሁ ቅዱሳን፣ እንደው ይሄንን የምትሰሙ ቤትም ዓለም ያላችሁ ወገኖች፣ እንደው ለሃይማኖት መቅናት መልካም ነው።
ግን የጠራችሁ ሰው አይደለም። ና ያለህ ነይ ያለሽ ሰው አይደለም። ና እኔ ላሳርፍህ ያለን ሰው አይደለም። ራሱ የሚያሳርፈን ብቃት ያለው አንድ አካል ብቻውን የሆነ እሱ ነው። ማንም ደፍሮ እኔ አሳርፍሃለሁ ብሎ ይሄንን የተናገረ ከፍጥረት ከመላእክት የለም። ሸክም የከበዳችሁ ወደ እኔ ኑ ያለም አንድ የለም። ታዲያ ለምን መባዘኑን ምን አመጣው? መባከኑን ምን አመጣው? ከሸክም ለመዳን ይሄንን ነገር ማድረግ ነው ያለብኝ ብሎ ብዙ ነገር መቆፈር ምን አመጣው? ብዙ መባከን ምን አመጣው? ሰው ሲሰራ ጡንቻ ያወጣል፣ ሲያምን ግን ይድናል። ሰው ሲሰራ ደሞዝ ያገኛል፣ ሲያምን ግን ህይወት ይቀበላል። ልጆች ተወልደው አይደለም ማን ነው ሰርተው አይደለም የሚወርሱት፣ ተወልደው ነው የሚወርሱት። የሰራ አይደለም የሚወርሰው፣ የተወለደ ነው የሚወርሰው።